የማደግን መስዋዕትነት መክፈል የማይፈልግ ሰው ያለ ማደግን መስዋዕትነት ይከፍላል። ሁለት ዘሮች በመንገድ ላይ ይወድቃሉ። አንደኛው ዘር እኔ መኮትኮትን፣ ንፋስን፣ ዝናብን አልፈልግም፣ ስለዚህ እዚሁ ተቀበሬ ብቀር ይሻለኛል አለ። አንደኛው ዘር ግን ዋጋ ከፍላለሁ፣ ንፋሱም ይምታኝ፣ አፈር ውስጥ ልበስብስ፣ ከዛ በኋላ ግን መውጣትና ማደግ እፈልጋለሁ አለ። ሁለቱም ዘሮች እንደተመኙትና እንደፈለጉት አደረጉ። ገዟት ከሆነ ጊዜ በኋላ ያኛው ዛፍ ከፍ ብሎ ወጣ። ንፋሱ እየመታው እያጎነበሰ ቀና እያለ ዝናብ እየመታው ንፋሱ ውርጩ እየተፈራረቀበት አደገና ዛፍ ሆነ። አንድ ቀን ዝናብም ንፋስም እንዳይነካኝ ያለው ያ ዘር ቀና ብሎ ሲያየው ብዙ ወፎች ዛፉ ላይ ወጥተው ፍሬውን እየበሉ ዘሩ አየ። አይ መከራውን ፈተናውን አለመቀበሌ እንደዚህ ለሌሎች መጠለያ ለሌሎች ምግብ እንዳልሆነ አደረገኝ ብሎ ሪግሬት አደረገ ይላሉ። ወጋ ላለመክፈል በወሰንን ቁጥር እንደገና ለማዘንና ሪግሬት ለማድረግን እየወሰን እንደሆነ እንወቅ። አንዳንዶቻችን ፈተናውን መከራውን ችግሩን አንፈልገውም። እንደዛኛው ዛፍ ግን ብዙዎች ቢጠለሉብን ቢበሉብን ቢማሩብን እንፈልጋለን። ኖ ፔን ኖ ጌን አይደለም የሚባለው። ሁላችንም የምናልፍበት መንገድ የምንከፍለው ሳክሪፋይስ የምንሄዳቸው መንገዶች ናቸው ነገ ጥላና ምግብ የሚያደርጉ። ስለዚህ በዚህ ያለሁት አንድ ምክር ልመክራችሁ ነው። ያለ ማደግን ዋጋ ከመክፈል ይልቅ በማደግ ውስጥ ያለን ዋጋ መክፈል ይሻላልና እሱ ነገ ጠቃሚና ተፈላጊ ምግብና ጥላ ያደርገናልና ምቾቶቻችንን ትተን ነገ ለምንጠቅምበት ነገር ዋጋ እንክፈል። እምቢ ካለን ለማንጠቅምበት መንገድ ዋጋ እንከፍላለን። ለሚጠቅመው ዋጋ መክፈል አይሻልም? ወዳችኋለሁ።